የማርያም ትምህርትን ወደ ኢትዮጵያ ያስገባው በትርጉም በአረብኛ በአለም ላይ ተሳስቶ ያኔ የአረብኛ ቋንቋ ነው ግዕዝ ተተርጉሞ የገባው በአፄ ዳዊት ቤተ መንግስት ነው። ዛሬ ቅርጽ ተይዞ ያለ የምናመልከው የዓመተ ምህረቱም መስከረም 1 ዘመን የሚለወጠው እሱ ነው የጀመረው። 18 መስቀል በዓል የሚጀምረውንም እሱ ነው የጀመረው። ታቦትም ትልቅ ነገር በኢትዮጵያ ባህል ነው የሚመለከው እሱ ነው ያደረገው። ከአባይ ከግቤ እስከ አዋሽ እስከ ዋቤ ሸበሌ አካባቢ ያለው ሀዲያ ህዝብ ነው ይዞ ያለው እዛ ውስጥ። ይሄ ሲመጣ እና እስላሞች ናቸው የሰለጠነ ህዝብ ነው። መስቀሉ ይሄ ነው በኢትዮጵያ ዓመት በዓልም አደረጉት። ክርስትና ሁሉም ባህሉ በትርጉም ነው ከውጭ የገባ በኢትዮጵያ የተፈጠረ አይደለም። ኢየሱስ ክርስቶስ የሞተ ኢየሩሳሌም ነው ያመጡት ግሪክ አስተማሪዎች ናቸው። ወንጌልና ትምህርት ታሪኩ ገብቷል ክርስቲያን ሁሉ እንደሚያስበው። ግን መስቀል አካል ሆኖ የአገር ታምር በዓል መሰረት ሆኖ መቼ ገባ የሚለው ከዛሬ 600 ዓመት በፊት ራሳቸውን ሶሎሞናዊ ብሎ የሚጠሩ የአማራ ነገስታት ስራ ኢምፖርታንት ነው። ክርስትና መጀመሪያ አክሱም የማርያም ትምህርትን ወደ ኢትዮጵያ ያስገባው በትርጉም በአረብኛ በአለም ላይ ተሳስቶ ያኔ የአረብኛ ቋንቋ ነው ግዕዝ ተተርጉሞ የገባው በአፄ ዳዊት ቤተ መንግስት ነው። ዛሬ ቅርጽ ተይዞ ያለ የምናመልከው የዓመተ ምህረቱም መስከረም 1 ዘመን የሚለወጠው እሱ ነው የጀመረው። 18 መስቀል በዓል የሚጀምረውንም እሱ ነው የጀመረው። ታቦትም ትልቅ ነገር በኢትዮጵያ ባህል ነው የሚመለከው እሱ ነው ያደረገው። ከአባይ ከግቤ እስከ አዋሽ እስከ ዋቤ ሸበሌ አካባቢ ያለው ሀዲያ ህዝብ ነው ይዞ ያለው እዛ ውስጥ። ይሄ ሲመጣ እና እስላሞች ናቸው የሰለጠነ ህዝብ ነው። መስቀሉ ይሄ ነው በኢትዮጵያ ዓመት በዓልም አደረጉት። ክርስትና ሁሉም ባህሉ በትርጉም ነው ከውጭ የገባ በኢትዮጵያ የተፈጠረ አይደለም። ኢየሱስ ክርስቶስ የሞተ ኢየሩሳሌም ነው ያመጡት ግሪክ አስተማሪዎች ናቸው። ወንጌልና ትምህርት ታሪኩ ገብቷል ክርስቲያን ሁሉ እንደሚያስበው። ግን መስቀል አካል ሆኖ የአገር ታምር በዓል መሰረት ሆኖ መቼ ገባ የሚለው ከዛሬ 600 ዓመት በፊት ራሳቸውን ሶሎሞናዊ ብሎ የሚጠሩ የአማራ ነገስታት ስራ ኢምፖርታንት ነው። ክርስትና መጀመሪያ አክሱም ቤት